ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። በቀጥታ የተላለፈ ያለው ደግሞ የ7 ሰዓቱ ዜና እንደቀጠለ ነው። በየመን ፖለቲካዊ መረጋጋትን በማምጣት በአካባቢው ሰላም እንዲሰፍን ኢትዮጵያ፣ ሱዳን እና ጅቡቲ አባል የሆኑበት የሰና ፎረም ድጋፍ እንደሚያደርግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። በየመን የሁቲ አማጽያና የአልቃይዳ ክንፍ ላይ በመካከለኛው ምስራቅ ሀገራት ጥምረት እየተወሰደ ያለው እርምጃን ኢትዮጵያ እንደምትደግፈውም ጠቅላይ ሚኒስትሩ ተናግረዋል። የኢትዮጵያ መንግስት በየመን የሚኖሩ ኢትዮጵያውያን ከጥቃት እንዲጠበቁ አስፈላጊውን ሁሉ እያደረገ ነው ብለዋል። ጠቅላይ ሚኒስትሩን ፈታወቅ የወንደሰን ነው ያነጋገራቸው። አመሰግናለሁ ክቡር ጠቅላይ ሚኒስትር። ከሰሞኑን በየመን ባለው ሁኔታ በስልጣን ላይ ያለው መንግስት አደጋ ውስጥ ወድቆ የተለያዩ ሽብር ቡድኖች አካባቢ ላይ እየተንቀሳቀሱ ነው። ይህንንም ለማስቆም የመካከለኛው ምስራቅ ሀገራት በተባበረ ሁኔታ እርምጃ እየወሰደ እንደሆነ ይታወቃልና በዚህ ላይ የኢትዮጵያ መንግስት አቋም ምን ይመስላል? በመጀመሪያ ደረጃ የመን በጣም ቅርብ የኢትዮጵያ ወዳጅ ናት። ታሪካዊ የሆነም ግንኙነታችን በጣም ጠንካራ ነው። ስለዚህ የመን ሰላማዊ መሆን፣ የተረጋጋች መሆን ለአካባቢያችን ልማት በተለይ ደግሞ የቀይ ባህር አካባቢን ሰላማዊ በማድረግ ዙሪያ በጣም ከፍተኛ ድርሻ ይጫወታል። ከዚህ በፊት እንደሚታወቀው አልቃይዳ የመንን መሰረት አድርጎ የመን ባለመረጋጋቷ ምክንያት ከአልሸባብ ጋር የተገናኘ አካባቢውን ሲያተራምስ እንደነበረ ይታወቃል። አሁን በደረሰበት ደረጃ በህጋዊ መንገድ የተቋቋመ መንግስት በጉልበትና በኃይል መቀየር የለበትም የሚል አቋም ነው ያለን። ይሄን ለማስደረግ ቢቻል በውይይትና በድርድር መፍታት ጥሩ ነው የሚሆነው። ይሄ አልተቻለም። ስለዚህ የተባበሩ አካላት ትብብር ፈጥረው አሁን የዚህ የመንግስትን ወደ ቦታው ለመመለስና ህጋዊ መንግስት በአገሪቱ እንዲመለስና ወደ ስራ እንዲገባ ለማድረግ የሚያደርጉት እንቅስቃሴ ተገቢና ትክክለኛ ነው የሚል አቋም ነው ያለን። አሁን ካለው ከየመን ሁኔታ ጋር በተያያዘ እንደሚታወቀው ኢትዮጵያ፣ ሱዳን እንደዚሁም ጅቡቲ አባል የሆኑበት የሰንዓ ፎረም አለና ይህ ፎረም እንዲጠናከር አሁን ባለበትም በየመን ሁኔታ ላይ ፎረሙ አስተዋጽኦ እንዲያደርግ ምን እንቅስቃሴዎች አሉ? ይሄ ፎረም በየመን አካባቢ በተፈጠረው ቀውስ ምክንያት ለተወሰኑ ጊዜያት ተዳክሞ የቆየ ፎረም ነው። የዛሬ 6 ወር አካባቢ ከየመን መሪዎች ጋር ባደረግነው ውይይት ይሄንን ፎረም የበለጠ እናጠናክረውና ወደ ነበረበት እንዲመለስ ከዛም አልፎ ለአካባቢው ሰላምና መረጋጋት እንደዚሁም ደግሞ ለእድገታችን ከፍተኛ አስተዋጽኦ እንዲያበረክት የሚል ስምምነት አድርገናል። አሁን የተከሰተው ሁኔታ ደግሞ ያንን ስምምነት ወደ ተግባር ለማስገባት እንቅፋት የሆነበት ሁኔታ አለ። ስለዚህ ከሱዳን መሪና ከጅቡቲ መሪ ሁለታቸውም ጋራ ውይይት አካሂደናል። ስለዚህ የሰንዓ ፎረምን የመንን ለማጠናከር አሁንም መጠቀም አለብን የሚል አስተሳሰብ ነው ያለን። በመጨረሻም ክቡር ጠቅላይ ሚኒስትር በየመን ወደ 50 ሺህ የሚጠጉ ኢትዮጵያውያን እንደሚኖሩ ይገመታል። ከሰሞኑን ባለው ሁኔታ ደግሞ ሰላማዊ ዜጎችን አደጋ እየደረሰባቸው ነውና የኢትዮጵያ መንግስት ዜጎቹን ለመታደግ ምን እንቅስቃሴ እያደረገ ነው? በተቻለ መጠን ያለን እቅድ ወትሮም እንደምናደርገው ሁሉ ኢትዮጵያውያን በዚህ ሁኔታ ውስጥ ችግር ውስጥ እንዳይወድቁ ለማድረግ የውጭ ጉዳይ ሚኒስቴር የሚመራው ከናሽናል ብሔራዊ ኮሚቴ አለ። ይሄ ኮሚቴ የመን ከሚገኘው ኤምባሲያችንና ከዛ ካሉ ዲፕሎማቶቻችን እንደዚሁም እዛ ካሉ ደጋፊ ኃይሎች ጋራ በመሆን ኢትዮጵያውያን ከፈለጉ እና ወደዚህ መምጣት የግድ በሚሆንበት ጊዜ ወደ ሀገራችን መጥተው ከዚህ ጉዳትና ጥቃት የሚርቁበት ሁኔታ ወይም የሚድኑበት ሁኔታ ማመቻቸት ይገባናል። ይሄ ስራ ተጀምሯል። ስለዚህ በሂደት ተጠናክሮ የሚቀጥል ይሆናል ማለት ነው። እሺ፣ በጣም አመሰግናለሁ። ለማመሰግናለሁ።